ሰላም ሰላም ውድና የተከበራችሁ የሙሰላም ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ ሰላም ነኝ፣ እግዚአብሔር ይመስገን። ኑ አብረን እንጓዝ። ዛሬ መንገድ ላይ ነን ማለት ነው። ፈታ እያልን ዘና እያልን ነው። ጉዞ ትላላችሁ። ያው እንግዲህ ገጠር ነውና እንደዚህ ዳመናው ሲያምር ውጭውን ስናየው ዝም ብዬ እስኪ ለቅራጽ ብዬ ቀረጻ ጀመርኩ ማለት ነው። እና እንደምታዩት ዳመናው በጣም ያምራል፣ አሪፍ ነው። ያው እንደ ሀገራችንም ዝናብ ባይኖር በእነዚህ መካከል ውስጥ ያለው ሙቀት በስማ ልነግራችሁ አልችልም። እና እንደዚህ ተሰዎቼ ጋር ጎተት ጎተት እያልን ነው ማለት ነው። ገጠር ነው እኛ ያለንበት፣ ያው ወደ ከተማ እየሄድን አይ ፍየል እረኝነት በወጣ ያወጣ የነበር እንደ ወንዶቹ። እኛም ሳውዲ ኖረን እንላለን እንግዲህ ማለት ነው። እኛም ሳውዲ ኖረን ማለታችን አይቀርም። ይሄን ያልኩበት ያኔ ያው ገጠር ስለሆነ ነው ያለሁበት። ደግሞ ሌላ እንዳይመስላችሁ፣ ቅር እንዳይላችሁ፣ ብሩ አንድ ነው። ከተማም ሰራን ገጠርም ሰራን ብሩ አንድ ነው። ግን ያው ያለ አይደለ ወጣ ብላችሁ የሆነ የምትፈልጉትን ነገር ገዛ አድርጋችሁ መለስ ትላላችሁ። የኛ ያው ዛሬ ተናግራችሁ ምሳሌ ለ3 ቀን ለ4 ቀን ወረፋ ተይዞ ነው ማለት ነው። አለበለዚያ አታገኙም። እውት እንግዲህ የምንመጣበትን ማለት ነው። እና ይሄንን ስለሚመስል ለዛ ነው ማሮቼ። ግን ደስ ይላል፣ የሚገርማችሁ ከምንም በላይ ማለት ነው። እንደዚህ ነው። ምን ታደርጉታላችሁ? ገጠር መኖር ደስ ይላል። ቤታችን አሁን አጥር ታጥሯል እንጂ በፊት በራችን ላይ ራሱ ፍየሎቹ ይመጣሉ፣ በጎቹ ይመጣሉ፣ ግመሎቹ በቃ የማይመጣ የለም። እስካሁን ያላየሁት ጅብ ነው እንግዲህ። ሌላ ሁሉንም አይቻለሁ፣ ውሻም አይቻለሁ። በስ ግን ያው ጅብ አላየሁም ባይኔ። አለ ይላሉ ግን ባይኔ አይቼ አላቅም። ባየውም ደግሞ ምን እሱ የሰው ጠረን ሲሰማ የዚህን ሀገር አላቅም እንጂ የሀገራችን የሰው ጠረን ሲያሸት ወይም የሰው ኮቴ ሲሰማ ሽጉጥ ሽጉጥ ነው የሚለው። የዚህን ግን አላቅም። እና እንደዚህ ጓዝ ጓዝ እያልን ነው። አብረን እንጓዝ የኔ ውድ ቤተሰቦች ማለት ነው። አብረን ፈታ እንበል ነው የላችሁ። እዛ ጋ ቤት ላችሁ ተገጠር ወደ ከተማ ስንገባ ትላለች። ይሄ እንግዲህ አዲስ እየተሰራ ማለት ነው። አዲስ እየተሰራ ነው። ይሄ አዲስ ቅኝት ነው። ይሄን ይመስላል። ያምራል ግን አቤት እየተሰራ ያለ ቤት ምንም እንትን እኮ የለም። ግን ያው ሁሉ ነገር ተገዝቶ ውሃውም ቦታ አይመርጥም ተገዝቶ ስለሆነ እነሱ ያገኙት ቦታ ላይ ነው የሚሰሩት። መብራት ያው ቤቱ ተተሰራ በኋላ የጎተቱታል፣ ምን አገባቸው። እና እንደዚህ አይነት ነው ይሆላችሁ ቤቱ። ያኔ እንደዚህ እንትን የለም፣ ኢማራ ነው ሁሉም እየተሰራ ያለው። 2 3 ይሰራል ማለት ነው። ወይ ጉድ! እንግዲህ ማደያ ደረስን። ማደያ የሚባለው በሀገራችን ጋዝ ልንሞላ ነው ትላለች። የኛ ነገር ስንሄድ እኮ ነው የምናረጀው። ግን አበሻ ስንባል እንደዚህ እያደረግን እንዝናናለን። አሁን እንግዲህ ጋዛችንን ሞልተን ወደ መንገዳችን ማለት ነው እንጓዛለን። ጀበል አለ እዚህ ጋር። እኔ ግን ያኔ ደስ ይለኛል። ገጠራማ ነው፣ አያስፈራ ምናምን። እንደውም ከተማ ያስፈራል ይባላል ተገጠሩ። ግን አያችሁ በግና ፍየሎቹ እና ግድ አብረን
ይህ ጋ ደግሞ ልጆች ምናምን የሚጫወቱበት በእንትን ቀን ብርድ በሆነ ሰዓት የሚጫወቱበት ነው፣ ግን ገጠር ነው። እንደዚህ እያደረግን መሄዴን እንዳሳውቃችሁ እኮ ነው ወደ መኪና ውስጥ ገባ ያረኩት። እንደዚህ ነን። ሩቅ እኮ ነው ለከተማው የኛ ማለት ነው። እና እንደዚህ እየሄድን ነው። ይሄው የምታዩት እኛ ተጉዘን ነው የምናገኘው ማለት ነው። እንደናንተ ወጣ ብለን አናገኝም። ለዛ ነው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እንትን እንዳትሉ ማለት ነው። እስኪ እንደው እንተዛዘን። ወይ እንደው ተገጠር ነው አሁን ይሄንን ወደ ከተማ እየመጣን የቀረጸችሁ ብላችሁ ላይክ ሼር አበረታቱኝ። አይከፈልበት ምን አለ እንደዚህ እየተምዘገዘግን ነው። በነገራችን ላይ ፍጥነት ሲጨምሩ ሲነዱ በጣም ነው የምፈራው። እነሱ አንድ እጃቸው ስልክ ላይ ነው፣ አንድ እጃቸው መኪናቸው መሪ ላይ ነው። እና በጣም እፈራለሁኝ ተምላችሁ በላይ ማለት ነው። ፈጣሪ አሟሟቴን አሳምርልኝ ነው የምለው። በተለይ በመኪና እንዳልሞት በጣም ነው የምፈራው። በጣም ተቀደም የመኪና አደጋ እንዴት እንደሞቱ ሰው ወይም ስላየሁም ይሁን አላውቅም፣ ብቻ በጣም ነው የምፈራው። እና እንደዚህ ነው። ዳመናው በጣም ደስ ይላል። አስባችሁታል? ዳመናውና ሰማዩ እንዴት እንደሆነ የሌለ ነው የሚማርከው። እና እንደዚህ እያደረግን እየተጓተትን ነው እኛ። አበረታቱን። ላይክ ሸር እያደረጋችሁ አትርሱ። እንደጋገፍ። ያምራል ከምንም በላይ ፈታ ፈታ እያልን ነው እኛ እንግዲህ ከሰዎቻችን ጋር ጉዞ ትላላችሁ። ምርጥ አይደለም? መጓዝ መሄድ አይሰለችኝ መጓዝ አይሰለችኝ ነው ያለው ዘፋኝ። እና እኛ ስንሄድ ስንጓዝ የትም ነው የምንቀረው እና የምናረጀው ማለት ነው። የራሳችንን ኑሮ ግን መቼ ነው የምንኖረው? እንደ ሰው ቤቴ ብለን የምንኖረው ሁልጊዜ ሰው ሀገር፣ ሁልጊዜ ስደት፣ ሁልጊዜ ሰው ቤት። ፈጣሪ ቢያስተካክልልን ኑሯችንን ቢከፋን ቢለማን በሀገራችን ላይ ብንኖር ደስ ይል ነበር፣ ግን አልሆነም። ተወልዶም ስደት፣ ወልደናቸውም ስደት። በቃ እንደዚሁ እያለ ይቀጥላል የኛ ነገር ማለት ነው። እና መልካም ጉዞ በሉኝ ውዶችዬ። እየተጓዝን ነው። ደስ ይላል እንዴት እንደሚሆን ማለት ነው። ርቀቱ እና አበረታቱኝ አበረታቱኝ። እሺ እየተቃረብን ነው። ተገነጠልን እንግዲህ ወደ ከተማዋ። እንደዚህ ፈታ ትላላችሁ።